ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ሩዝ በስጋ አብረን እንሰራለን። ይህን የመሰለ ያማረ ሩዝ አሰራር እስከ መጨረሻው ድረስ ከኔ ጋር ከተከታተላችሁኝ ምን ምን ግብአቶችን እንደተጠቀምኩኝ አሳያችኋለሁ ማለት ነው። አብረን እንስራ። አዲስ ጀማሪ ነኝ፣ አበረታቱኝ። ሰብስክራይብ ያላደረጋችሁ ወንድሞቼ ሰብስክራይብ አድርጉኝ። ቪዲዮውን አይታችሁ ጠቃሚ ሆኖ ካገኛችሁ ለሌላ ሰው ሼር አድርጉ። ከወደዳችሁ ላይክ አድርጉ። ወደ አሰራሩ እንገባለን። እንዲህ ክድና አድርጌ አሁን ዳይ ወደ አሰራሩ። እዚህ ጋር ስጋ በደንብ የታጠበ ስጋ አዘጋጅቻለሁ። ድስት ላይ አድርጌ ለስጋ የምጠቀመው ቅመሞች ቅርንፉድ፣ የሻይ ቅመምና 2 የደረቀ ሎሚ እና ቆንዶ በርበሬ ከሙን አድርጌያለሁ። ወርገ ሳሎና የሚሉትን 3 ፍሬ ቅጠል አድርጌያለሁ። ከዛ እንዲህ ካደረኩ በኋላ ጨው የሚበቃኝን ያክል እናደርጋለን። ይሄም ያክል አደርጋለሁ። ከዛን 1 ራስ ሽንኩርት ነጭ ሽንኩርት አጥቤ አረጋለሁ ድፍኑ። ከዛውና እስኪ በስል ድረስ ተዋለሁ። ያው በዚህ መልኩ በስሎልኛል ጋይስ፣ አውጣዋለሁ። አያው አውጥቼ ቅመም አዘጋጅቼለታለሁ። እየቀባሁት ነው የተጠቀምኩት። ቅመሙ በመጀመሪያ አሁን ያሳየዋችሁ ዛፈራን፣ የቲማቲም ሶስ፣ ቶማት ሶስ፣ የስጋ ቅመም፣ በርበሬና ከለር፣ እርድ፣ ጨው፣ ኦሊቭ ኦይል፣ ዘይት፣ ማንኛውም ዘይት ይሆናል። እኔ ኦሊቭ ኦይል ተጠቅሜያለሁ። ሎሚ ጁስ አድርጌበታለሁ። እንደዚህ ቀይጬው ከዛን እንደዚህ እየቀባው ነው። እናንተም እንደዚህ እኔ እንዳደረኩት ኦሊቭ ኦይል እና ቶማት ሶስ፣ ጨው፣ ዘይት፣ የስጋ ቅመም፣ ሌላ ቅመም የምትወዱት ቅመም ውስጥ በምግባችሁ የሚያጣፍጥ ቅመም ካለ መጠቀም ትችላላችሁ። እኔ ከዝበራ ፓውደር አድርጌያለሁ እና ከሙን አድርጌያለሁ፣ ጨው አድርጌያለሁ እና አሁን እንዳልኳችሁም ቶማት ሶስ፣ ከለር ቀዩን ከለር አድርጌያለሁ፣ በርበሬ፣ እርድ። ከዛ ሁሉም ቦታ እንደዚህ አዳርሼ ከቀባው በኋላ ኦቭን ውስጥ ለ30 ደቂቃ ያህል አስቀምጠዋለሁ። ቀላ እንዲያደርግልን ለ30 ደቂቃ ያክል እናደርገዋለን። እናንተ ኦቭናችሁ ጋዙ ፓወር ያለው ሙቀት በጣም ያለው ከሆነ 20 ደቂቃ ብቻ። ለምን ስጋው የበሰለ ስለሆነ ለከለር ብቻ ነው፣ ቀላ እንዲያደርግልን ነው የምናስቀምጠውና እንዳይደርቅ ከ20 ደቂቃ እንዳታበልጡ። እኔ ግን 30 ደቂቃ ያክል ነው የምጠቀመው። ያው ሁሉም ጋር አዳርሼ ቀብቼዋለሁ። ያው ቅመሙን እንዳለ እንዲህ ከቀባሁት በኋላ ወደ ኦቭን ነው የምወስደው። አሁን እንደዚህ ከቀባው በኋላ አሁን ሩዝ ወደ መስራት እንሄዳለን። ከኦቭን ውስጥ አረግና ሩዝ የሚበቃኝን ያክል አጥቤ አዘጋጃለሁ። አሁን ኦቭን ውስጥ አረገዋለሁ። ከ30 ደቂቃ በኋላ አሳያችኋለሁ እንዴት እንደሆነ። ይኸው በዚህ መልኩ እኔ የምፈልገው አይነት ሆኖልኛል። ይኸው ሮዜ
ሩዙን ካጠብኩት በኋላ ውሃ ጥጃለሁ። ለሩዙ የሚበቃኝን ያክል ውሃ አድርጌያለሁ። ቅርንፉድና የሻይ ቅመም ይህንን ወርገ ሳሉና ከሙን ቆንደ በርበሬ እንደ ቅድሙ ተጠቅሜያለሁ። ውሃ ላይ ጨው ዘይት አደርግበታለሁ። ከዛ ውሃው እስኪፈላልኝ ድረስ ፈልቶ ሩዙን አድርጌ እንደዚህ አሁን አወጣዋለሁ። በስሎልኛል። ብዙ መብኳት የለበትም። ሩዙ ብትን ያለ ብዙም ያልደረቀና ያልቦካ ሆኖ መገኘት አለበት። ጋይስ የሩዙን ካንጠፈጠፍኩት በኋላ ከድስቱ ስር ዘይት አረኩኝ። ሁለት ቦታ መሆን አለበት ሩዙ ከስር ከለርና ቅመም ስለምናደርግበት። እኔ ግማሹን ከገለበጥኩት በኋላ አሁን እኩል እናደርገዋለን። ሴፍቲ እንዲሆን ቀዩን ከለር አረጋለሁ። የሩዝ የምንጠቀመውን ቀዩን እና ቢጫ ከለር አረግበታለሁ። አያችሁ የሚያክል ካረኩ በኋላ አሁን ዘይት አረጋለሁ። ከስርም አለ እዚህ መሃል ላይ ዘይትም ያስፈልገዋል። ከዘይቱ አስቀድሜ የቀረፋ ዱቄት ነው እሱን አረኩበት። ይህም ያክል ይበቃል። ከላይ ስለማደርግበት ይበቃኛል። አሁን ሁለተኛውን ሩዝ እንገለብጣለን ማለት ነው። አያችሁ ሩዙ ብትን ያለ ነው ያልቦካ ምርጥ አበሳሰል ነው የበሰለልኝ። እንደዚህ አርጋችሁ አብስሉት። ብትን ይላል። አያችሁ በስሏል፣ ግን አልቦካም። ከዛን ዘይት እናረጋለን። አረቦች ቅቤ ምሉት የጣሳ ዘይት ነው ያረኩበት። ያለውን ዘይት መጠቀም ትችላላችሁ። ዘይት በደንብ ይፈልጋል። በደንብ ዘይት እናጠጣዋለን። ይህም ያክል ካረኩ በኋላ አሁን ከለር እናረጋለን። እንደ ቅድሙ ቢጫና ቀይ ከለር የሚያክል ይበቃኛል። ሩዙ 3 ከለር መሆን ያለበት ቀይ፣ ቢጫ፣ ነጭ ከለር። ከዛን በዘይት የተጠበሰ ቀይ ሽንኩርት ከላይ እናረጋለን።
ይሄ ከዝበራ የደረቀው ነው። ፍሬሹም ካለ ይሆናል። እኔ ግን ዛሬ የደረቀውን ተጠቀምኩ። ከዝበራ። አሁን ደግሞ በቅዱንስ እናመጣለን። ይኸው ይሄ በቅዱንስ ነው። እሱን እናደርጋለን። ይሄ ደግሞ ናና ነው። ሻይ ለምንጠቀመው ናና፣ እሱም የደረቀ ነው። እንዲህ ካረግን በኋላ በአልሙኒየም እንሸፍነዋለን ለ15 ደቂቃ ያክል ሽፍንፍን አድርገን የቅመሙ የሁሉ ሽታ ወደ ሩዙ እንዲጋባ እንደዚህ እናደርግና ሽፍን አድርገን ክዳን ከነን እሳቱን ቀንሰን ለ15 ደቂቃ እንተወዋለን። ሩዙን ስጋውን ከጨረስኩ በኋላ ለዲኮር የሚያስፈልገኝን ግብአቶች አብረን እንሰራለን። ዳይ ወደ አሰራሩ። ያው እዚህ ጋር የተጠበሰ ድንች አለኝ፣ የተጠበሰ ቀይ ሽንኩርት፣ የተቀቀለ ሽምቡራ እና የተፈገፈገ ካሮት አለኝ። እዚህ ጋር ከለር አለ፣ ዛፈራን አለኝ፣ ጨው አለኝ። መጀመሪያ ካሮቱን አረጋለሁ ድንቹ ላይ። ከዛ ሽምቡራውን እናደርጋለን። እንደዚህ ከቀየጥን በኋላ ሽምቡራ እናደርጋለን። ያው ሁሉም ግብአቶች በአንዴ ማድረግ ይቻላል። ይሄ ስሙ ሀሽዋ ነው። ከላይ ዲኮር ለማድረግ ቅድም በመግቢያ ላይ ያሳያችሁ ሩዙን እንደዛ ዲኮር ያረኩት ይሄኛውን አርጌ እንቁላልም ያስፈልገናል። 2 ሎሚ ሰርክል ትቆርጡትና ክብ እና 1 ቲማቲም ክብ 5-6 ፍሬ ቃሪያ ያስፈልጋቸዋል። አሁን የጨመርኩት ቀረፋና ሄል ነው። የሻይ ቅመምና ቀረፋ። ይሄ የአበባ ውሃ ነው። ከለር አለው፣ ቢጫ ከለር ይሆናል ይሄን ስጨምር። ትንሽዬ ጨው አረጋለሁ። አሁን ከለር አረጋለሁ ቢጫ እንዲሆን፣ ቢጫ የሆነ ከለር እና ዋው የአበባ ዋው ደግሞ ጣዕም ይሰጠናል ለምግቡ። ለዚህ ሀሽዋ ነው በአረብኛ፣ ለሱ ጣዕም ይሰጠናል። ይሄን ያክል ካረኩ እኔ ይበቃኛል። ከዛን አሁን ይሄ ዛፈራን ለጣዕም እና ለከለር የምንጠቀመው እናረጋለን። የሚያክል ካረኩ ይበቃል። ከዛ እንደባልቀዋለን አንድ ላይ። ከዛን ዲኮር አድርጌ እመለሳለሁ ጋይስ። አያው ዋው! በዚህ መልኩ ዲኮር አድርጌያለሁ። እናንተ በተመቻችሁ መልኩ በምታቀርቡት እቃ ላይ ዲኮር ማድረግ ትችላላችሁ። እኔ በዚህ መልኩ ዲኮር አድርጌያለሁ። እስከ መጨረሻ ድረስ እንደተከታተላችሁኝ ተስፋ አረጋለሁ። ያው በዚህ መልኩ ከዝኜ ለአሰሪዎቼ አቀርባለሁ። የኔ መሰለ ምግብ
ወደው እንደሚበሉት ተስፋ አደርጋለሁ። ባለሙሉ ተስፋ ነኝ። በጣም ነው ሽታው፣ ጣዕሙ ራሱ በጣም ምርጥ ነው። ዋው ነው። ስለተከታተላችሁኝ አመሰግናለሁ። ሼር አድርጉልኝ፣ ላይክ አድርጉ፣ አበረታቱኝ። ሰብስክራይብ እያደረጋችሁ ጋይስ ይኸው በመጨረሻው እንደዚህ የመጣ እንግዳና የቤት ሰው እንደዚህ በልቶ እጅን ታክል ነው የተረፈው። በጣም ምርጥ እንደሆነ ነው ምግቡ። ባይ ባይ።